እያለ ወደዛ መሄዳቸው በዚህ ደግሞ ደመቀ ምናምን ምናምን አያስፈልግም። ውስጣችን አላየውም እንደ የቲዲኤፍ ምናምን በአጭር ጊዜ ተነስቶ የት እንደደረሰ በቃ ወደ አንድ ከመጣን ቀላል ነበር። እሱን አሁን ችግር እየሆነብን ያለው ሀሳብ ይበዛል። እንደዚህ ብናደርግ ያው እንደዚህ ቢሆን እንደዚህ ብናደርግ በዚህ ብንወጣ በዚህ ብንገባ ምናምን አይነት ነው። ወደ አንድ ዳይሬክሽን የሚመራን ሰው የኛ ኢንተረስት ናሽናል ኢንተረስታችን ተማሳይ አድርጎ የሚመራን ኃይል ቢመጣ ቀላል ነበር ኤቭሪቲንግ። እና ያሁኑ እኔ በጣም ተናድጃለሁ። የሰውየው ማለት መሪ ነው። ኦርኬ እንደዚህ አድርጉ እንደዚህ አትድርጉ ማለት ይችላል፣ ተመለሱ ማለት ይችላል። ግን ሌላ ኃይል ሳይሆን እሱ እኮ ነው። አሁን እኮ የሚያናደኝ መሰለህ ከገባ ነው በቃ መመለስ የሚባል ነገር መኖር የለበትም። ከገባ ማለት ነው። ልትገባ ትችላለህ፣ ልትወጣ ትችላለህ። አሁን የት መሰለህ ይዘውም እኮ የማታስቀጥልበት ነገር ከሆነ ፖለቲካ ከገባ ይህን ነገር ኃይል ከገባ እኮ ትወጣለህ፣ ትገባለህ። እሱ ሚሊታሪ ያለ ነገር ነው፣ የእነሱ ስራ ነው እሱ። ግን እኔ በጣም የደበረኝ በቃ ሌላ ኃይል ያዘው እሱ ግን እንዳላወቀ አይነት እሱ ነገር በጣም መጥፎ ነገር ነው። እሱ መሪ ነው። የመጥፎም የጥሩም እሱ የሁሉም መሪ እሱ ነው። ከዛ ትግራይ ላይ ያለው ነገር ከቁጥጥሩ ውጭ አይደለም እና እሱ ሌላ ኃይል እንዳለ አይነት ወደዛ አይነት ነው የተረዳሁት። እና እሱ አልወደድኩትም። ዋጋ የሚያስከፍል ነው። ሌላ ነገር ግን ድርድር ምናምን እኔ እውነት መናገር አልደግፈውም። የት ነበሩ? 5 ዓመት ሙሉ የት ነበር እኮ? ይኸውልህ ወደ ግጭት አትግቡ ነው አይደለ? ኑ ባካችሁ አነጋግሩ ስትል ምንድነው መሰለህ ቁጭ አድርጎ ሲያነጋግሩ እኔ ቦታ ልቀቅ፣ በቃ ለቀህ ሂድ። አሁን ያውቃሉ። ይኸውልህ ይሄን ስላለቀቀ ነው